የአባይ ግድብ ያላስቆመው የግብጽና የሀገራችን ኢትዮጵያ ፍጥጫ በሌላ አጀንዳ። ባሳለፍነው ሳምንት የኤርትራው መሪ ኢሳያስ አፈወርቂ በግብጽ ተገኝተው የግብጽ ፕሬዝዳንትን እንዳወያዩ ይታወቃል። ኢትዮጵያ የባህር በር ማግኘቷ የህልውና ጉዳይ መሆኑን በተደጋጋሚ እየገለጸች ነው። ይኸውም የባህር በር ጉዳይ ዓለም አቀፍ አጀንዳ ሆኗል። ኢትዮጵያ ከረጅም ዓመታት በፊት በግፍ ያጣችውን የባህር በር ዳግም ለማግኘት ጉዳዩን አጀንዳ አድርጋ ማንሳቷና በግልጽ የባህር በር የህልውና ጉዳይ ነው ማግኘት የማይቀርም ካለች ጊዜ አንስቶ የኢትዮጵያን እድገት በጎ የማትፈልገው ግብጽ ነገሩን ስታጣጥል ከርማለች። ግብጽ ምን አለች? ከዛ በፊት ኮምፓስ ፕሮፐርቲ በቄራና በመስቀል ፍላወር ዲጂታል ካርታ የተዘጋጀላቸውን ሙሉ ለሙሉ የተጠናቀቁ ቤቶችን በ30 እና በ20% ቅድመ ክፍያ ይዞላችሁ መጥቷል። አሁን ደግሞ በካሳንቺስ ኡራኤል የንግድ ሱቆችና የመኖሪያ ቤቶችን በ10% ቅድመ ክፍያ ብቻ ይዞንላችሁ መጥተናል። ለበለጠ መረጃ ታች ባለው ስልክ ደውሉልን። ወደ ጉዳያችን ስንመለስ ግብጽ በውጭ ጉዳይ ሚኒስቴሯ በኩል ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም፣ የቀይ ባህርንም የማስተዳደር ጉዳይ የባህር ዳርቻ ሀገራት ብቻ ነው የሚመለከተው ነው ስትል ተደምጣለች።